ከሰበኩት መረጃ ይዘህ ነው። ጋንተን ህግ እኮ ነው እንደማንድን ብዙ ምን መረጃ እያወራህ ነው ያለው? እሰጥሃለሁ እኔ እኔ ህግ አለ ብዙ እኔ ህግ መረጃ ክርስትና ላይ ህግ እሰጥሃለሁ አላልኩኝ። በህግ እኔ እኮ እንደማንጸድቅ። አልኩ ህግ አለ በክርስትና እኮ አልኩም። ሳምሶን ብያለሁኝ። በክርስትና ህግ አለ ብያለሁ አላልኩም። ስለዚህ አዳምጥ። ሲጀመር ክርስትና ህግ የላችሁም ተባረክ። እኔ ካልኩት እሱ ነው አንደኛ። ሁለተኛ ፈጣሪ ስም የለውም አልከኝ። ያው ግን መጽሐፍ ቅዱስ ላይ እግዚአብሔር አንድ ስሙም አንድ ብሎ ይናገራል። ስሙን አታውቁትም ነው። ስሙ ቴትራግራማቶል በሚለው ይሄ ስሙ ምንድን ነበር? ቴትራግራማቶል ይሄ ቃሉን ረሳሁት፣ አስታውስ ብቻ በሆነ ቃል ጠፍቷል ነው። አይሁዳውያን ስሙን ረስተውታል እንጂ ስም አለው። ቀጥሎ በድህነት ለማግኘት በዘላለም ህይወት መለኮት በስጋ ተዋሃደ ብለህ ማመን አለብህ አልከኝ። ይሄን ብቻ ነው ማመን ያለብኝ? አያ በደንብ አልገለጽከውም። ኢየሱስ ሰው ሆነ ብቻ ብዬ ነው የማምነው እኔ አይደለም። በአብ በወልድ በመንፈስ ቅዱስ ግን አለሁኝ አንዴ። እሺ አለሁኝ። በአብ በወልድ በመንፈስ ቅዱስ ማመን አለብኝ። በሶስቱም ማመን አለብኝ። ግን አንተ ምንድን ነው ያልከኝ? መለኮት ስጋ ጋር ተዋሃደ ብቻ ብለህ እመን ነው ያልከኝ። በየትኛው ልመን? መለኮት ስጋ ተዋሃደ ብዬ ወይስ ደግሞ አብ ወልድ መንፈስ ቅዱስ አምላክ ናቸው ብዬ ልመን? ክርስትና ይሄ ነው። እኔ ዞሮብኛል። እሺ ቀጥሎ ኃጢአት አለብህ። ኃጢአት ደግሞ ያለብህ ስትዋሽ ነው አልከኝ። ብራዘር እኔ መዋሸት የጀመርኩት መቼ ነው? መናገር ስችል ማሰብ ስችል አይደል እንዴ ዋሽ የምችለው። ግን ቀጥሎ በኃጢአት ተወለድክ አልከኝ። ህፃን ልጁ ነው የዋሻል እንዴ? ታቅፎ የዋሸ ታውቃላችሁ? እኔ አላውቅም። ታቅፎ የሚዋሽ የለም። አንድ ሰው ሊዋሽም የሚችለው ሊናገር የሚችለው ሲያስብ ነው። አእምሮ ሲያደግና ቁመቱ እየጨመረ ሲመጣ ነው። አንተ ግን በኃጢአት ተወለድክ ብለሃልና እኔ በምን ጥፋቴ ነው በኃጢአት የምወለደው? ክርስትና ይሄን የሚያስተምረኝ ወጥቼ ወንጀለኛ እንደሆነ ኃጢአተኛ እንደሆነ ምንም በማላውቀው ነገር አድጌ በቃ አንድ ሰው ከ10 ዓመቱ በኋላ ዋሸ ምናምን ችግር የለውም። ህፃን እያለ ግን እንዴት ነው አንድ ሰው በማያውቀው ነገር በኃጢአት ተወልደሃል የሚባለው? ሲቀጥል አድጎ መዋሸቱ እንዴ ብሎ በኃጢአት ሊያስወርደው ይችላል? አልመለስከውም። እሱንም አየህ አልመለስከውም። እስልምና ግን ለዚህ መልስ አለኝ። ስለዚህ እንዳውም አመሰግናለሁኝ ሳምሶን፣ እስልምና እንድጠነክር አድርገኸኛል። እስኪ ላነሳኋቸው ፖይንቶች መልስና በሰላም እንለያይ። እሺ ኢምራንዬ፣ እኔ ያልኩ ህፃናት ሲወለዱ ጀምሮ ከእናት ከአባታቸው ይዞ የሚወለዱት የስጋ ኃጢአት አለን ያልኩት። ለምሳሌ ስጋ ኃጢአት እንደነገርኩ የተገለጠ ነው። መዋሸት ኃጢአት አይደለም ካልከኝ አንተና ህሊና ታወራርዱታላችሁ። ለምሳሌ አንድ ህፃን ልጅ የ4 ዓመት የ3 ዓመትም ልጅ በለው ከእናት ከአባቱ ምኑንም ሳያውቀው የሆነ ነገር ጥፋት አጥፍቶ ለመሸሽ ይዋሻል ያልኩት። አንድ እሱን ያዝልኝ። እሱ በኃጢአት ስለመወለዱ መረጃ ኤቪደንስ ነው፣ በስጋ ስለመወለዱ። ከዛ በኋላ ግን የኃጢአት ኮንሲኩዌንሶች አሉት። ሁል ጊዜ ምንድነው የኃጢአት ኮንሲኩዌንስ? አዳምና ሔዋን እንደሰጡን ሁሉ ሞት ነው። ያንን ሞት ነው የምንሞተው እና ስለዚህ ያ ደግሞ እየሆነ ያለው ከእናት ከአባት የወረስከው ነው። ዞሮ ዞሮ የሰው ልጅ ስህተት አልሰራም ቢል እዛ ውስጥ ተዘፍቆ ታየዋለህ። እናንተ ተውበትም አላችሁት፣ ክርስቲያኑም ይቅርታ መጠየቅ አለበት ይበል። ግን የሰው ልጅ እዚህ ምድር ላይ ሲመጣ ከልጅነቱ ጀምሮ በስጋ ፍቃድ ውስጥ እስከሆነ ድረስ መለኮት ወይ እስካልረዳው ድረስ ከእናት ከአባት ፍቃድ ከተወለደ በኃጢአት አብሮ ነው የሚወለደው። ያን ደግሞ የተገለጠ መሆኑን በራሱ በህይወቱ በልጁ ህይወት ውስጥ ታይበታለ፣ ወይ በልጅቷ ህይወት ውስጥ ታይበታለ። የሆነ ነገር ለማምለጥ የምድር ህግን የምድር የተሰጠውን ህግ ለመሻር ሲል በዚህ በዛ ሲያምታታስ ታየዋለ። ስለዚህ ይሄ ሳይወድ በግዱ የተጫነበት ኃጢአት ነው ማለት ነው። እሱን ያልኩት እኔ። እንዳልከው አንተ ማመን አለማመን ያንተ ድርሻ ነው። ካጠነከረም እስልምና ላይም በቃ ፐርፌክት፣ ምንም ጭቅጭቅ እኮ አያስፈልገውም። አንተም እመን እኔም ማምናለሁ። ሰማይ ቤት ነው ዳኛችን ያለው። እሱ ነው የኔ ሀሳብ። እና ከዛ ውጭ ደግሞ መለኮት ከስጋ ጋር ተዋሃደ የሚለው ሀሳብ አንድ ነው። ከዛ ደግሞ ሐዋርያት ይህንን አስተምረዋል። ጌታም ወደ ሰማይ ሲያርግ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃቸዋቸው ደቀ መዛሙርቴ ወይ ተከታዮቼ አድርጓቸው ብሎ ነው ያዘዘው። ስለዚህ ያንን ማመን ግዴታችን ነው ነው። እሺ ከዛ በኋላ ጳውሎስ የተሰጣቸው ህጎች አሉ። ምንድን ነው ህጎቹ? አሕዛብ ጋር ጭቅጭቅ ነበረ። ከያዕቆብ የመጡ ሰዎች መጥተው ጠይቀውት ነበር እና ያዕቆብ ህግን አጠናክሮ ያስተምራል፣ አንተ ግን ያው ድህነት ከህግ ውጭ ነው ብላ አስተምራል የሚል ጭቅጭቅ ሲነሳ እሱ ያልተገረዘ ቲቶ የሚባል ግሪካዊ ሰው ይዞ ሄዶ በእነ ያዕቆብ ፊት አስመስክሮ፣ እነ ያዕቆብ በኢየሩሳሌም የዛኔ የእምነት አስተማሪዎች ነበሩ። በእነሱ መሃል ትልቅ ምስክር ሰጥቶናል። ሐዋርያት ስራ ላይ ተጽፏልና ምንድነው አሕዛብ ወይም ከአይሁድ ውጭ የሆነ ወገን ከዝሙትና ዝም ብሎ ካልሆነ ለጣዖት ከሚሰዋ እንዳይበላ ብቻ ነው የተሰጠው። ከዛ ውጭ ግን እኔ ጌታን ከተቀበልኩ በኋላ በእምነት ህግን በማድረግ ሳይሆን በእምነት በፍቅር ህግ እሱ በነፃ እንደወደደኝ እኔም ፍቅሬን ማሳይበት መንገድ እንጂ ክርስትና ህግ ተጭኖብኝ ምኖሩ አይደለም። ለምሳሌ ኃጢአት የለብኝም ብል ራሴን ዋሻለሁ። ኃጢአት የለብኝም ብል ራሴን ነው መዋሸው። ስለዚህ ግን ኃጢአት አለብኝ ብዬ ባምን
ደካማ የለበስኩት ስጋ ደካማ እንደሆነ ባምን ምን ብሏል ያዕቆብ? እንደኛ ሰው ሆኖ በድካማችን ሁሉ እንደኛ ሰው ሆኖ የተፈተነ አለ እና እሱ ድካማችንን ሁሉ ይረዳል ተብለናል። ስለዚህ ድህነታችን በክርስቶስ በኩል ነው። እኔ ምንም ሰማይ ቤት ስቀርብ ይዤ የምቀርበው ስራ የለም። ግን ደግሞ ስለወደደኝ በማሳየው በዚህ ምድር ላይ በማሳየው ለሱ ፍቅር፣ ክብር አክሊል ይኖረኛል ማለት ነው። በሰማይ ሽልማት ይኖረኛል። ዲሲፕሊንድ ህይወት ብመራኔ ሽልማት ይኖረኛል እንጂ አንድ በህግ አልጸድቅም። ስለዚህ ይሄ ነው የክርስትና አይዲዮሎጂ። ከዚህ የወጣ አይደለም። አለ ካልከኝ ደግሞ መጽሐፍ ቅዱስ ኤቪደንሶች አውጥተን ማውራት እንችላለን። እሺ በክርስቶስ እመን አልከኝ። እሺ አመንኩኝ። ቀጥሎ ግን ደግሞ ኃጢአት አትስራ አልከኝ፣ ወይም ደግሞ የክርስቲያን እንትን ኑር አልከኝ። ይሄ ኮንትራዲክት የሚያደርግ ሀሳብ ነው። እሺ ክርስቲያን ሁኜ እኔ ኃጢአት ብሰራ ምንድን ነው የሚሆነው? ወይስ በክርስቶስ ህይወት ባለው ምንድን ነው የሚሆነው? ክርስቲያን ሆነ እንደ አንተ ስጋ ለብሶ የተገለጠ አካል አለ። በድካም ሁሉ ያዕቆብ መልእክትን ማንበብ አለብን። በድካም ሁሉ እንዳንተ ሰው ሆኖ መስማት አችልም እንዴ? የሚረብሽ ነገር አለ ሳምሶን? ይሄ ራሱ መረበሽ ነው። ለምን ትረበሻለህ ሳምሶን? ውስጥ የሆነ የሚረብሽ ነገር አለ ማለት ነው። እንደዛ አትሁን እሺ። አረጋ ብለህ ማዳመጥ ልመድ። እኔ 5 ደቂቃ ስሰብከኝ አላቋረጥኩም። 5 ደቂቃ ነው ያወራኸው፣ ግን ጥቅሙ ምንም ጥቅም የለ። ያወራሃቸው ነገሮች ሰዎች እንዳውም ይበልጥ ከክርስትና እንዲርቁ ያደርጋሉ ብዬ ያስጨረስኩ እኔ። አየህ፣ አንደኛ ቀጥሎ ማመን ያለብህ በአብ በወልድ መንፈስ ቅዱስ ነው አልከኝ። ቅድም ደግሞ ምንድን ነበር ያልከኝ? ኢየሱስ ስጋ እንደተዋሃደ ማን ነበር ያልከኝ? ስለዚህ ተስማማና አስቀምጥ። ወይም ሌላ ጊዜ ሲሰብክ ማድረግ አለብህ ማመን ያለባችሁ በኢየሱስ ብቻ ሳይሆን በአብ በወልድ መንፈስ ቅዱስ ብለህ መናገር አለብህ። ቅድም ግን ሲሰጉድ ምንድን ያልከኝ ሳምሶን? በኢየሱስ ምን ነበር ያልከኝ? አሁን ግን አሁን ምን አመጣህልኝ? አብ ወልድ መንፈስ ቅዱስ ብለህ ምን አልከኝ? እኔ ደግሞ አእምሮ አለኝ አስባለሁ። 3 አምላክ አለ የሚለው ነገር አእምሮ ሊቀበለው አይችልም። ጤነኛ ሰው ሊቀበለው አይችልም ሳምሶንዬ። ስለዚህ እሱ ነገር እንዴት የምታሳምነኝ? 3 አምላክ እንዴት ቢሆን ይችላል? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ። አንዱ ወለደ፣ አንዱ ተወለደ። አንዱ አምላክ ወለደው ከማህፀን መዝሙረ ዳዊት እንዳለ፣ አንደኛው ደግሞ ተወለደ፣ አንደኛው ደግሞ ከአፉ ወጣ። እንትን ላይ ዘፍጥረት ምዕራፍ 5 ላይ ይናገራል። ከአፉ ይወጣ ብሎ ይናገራል። እና አምላክ እንዴት ብሎ ከአፍ ይወጣል? ሲቀጥል እንዴት ብሎ 3 አምላክ አለ የሚለው ነገር እንዴት ልታስረዳኝ ትችላለህ? ይበልጥ እንዳውም ክርስትና ሰው እየራቀ ነው ያለው። ፕሊዝ እና እመን። ካመንክ በቃ ምንም ነገር ሶሪ ኃጢአት ላይ አንተ እኮ ኃጢአተኛ ነህ አልከኝና ከእናትና ከአባቴ የተቀበልከው ኃጢአት አለ አልከኝ። እግዚአብሔር ከእናቴና ከአባቴ ኃጢአትን ከጫነብኝ እንዳውም እኔ እንደ አምላክ ሳይሆን የማየው እንደ በደለኛ አምላክ ነው የማየው። በደለኛ ብዬ የምጠራው አይደለም። እኔ ባልሰራሁት ነገር በሌለሁበት ነገር ከእናቴ አምጥቶ ኃጢአት ካሸከመኝ ይሄ ሊትራሊ ግልጽ የሆነ ጨቋኝነትና በደል ነው። ስለዚህ አምላክ ሰዎችን ይበድላል ማለት ነው ሳምሶን። አንደኛ ኃጢአተኛ መሆን የሚታወቀው እኮ ህፃን እያለ ተዋሻለህ። ህፃን እያለ ልትዋሽ ትችላለህ አልከኝ። ችግር የለውም፣ ህፃን ልጅ ሊዋሽ ይችላል። ግን አንድ ሰው ሲወለድ መዋሸት አይችልም፣ መናገርም አይችልም። ሲጀመር አንድ ሰው ሊዋሽ የሚችለው መናገርና ማሰብ ሲችል አይደል? ህፃን ልጅ ግን ማሰብ አይችልም፣ ገና የተወለደ ልጅ። ስለዚህ ህፃን ልጅ በምን ጥፋቱ ነው ወንጀለኛ የምትለው? አየህ፣ እስምና ምን አለ እስምናችን አንድ ሰው ሲወለድ ንጹህ ነው። በቃ በየትኛውም እምነት ንጹህ ነው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲመጣ እንደ ንጹህ ህፃን ልጅ ይሆናል። ህፃን ልጅ ንጹህ ነው በእኛ። ሲቀጥል ኃጢአት እንኳን ቢዋሽ እንኳን አይቆጠርበትም። ፍትህ ነው በእስልምና። ያ አንድ ህፃን ልጅ ኃጢአት ቢሰራ ራሱ እስልምናችን ላይ ወንጀለኛ ነበር። እስከ መቼ ድረስ? እስከ ብሉግ እስከሚደርስ ጉርምስና እስከሚደርስ ድረስ አይጠየቅም። ይሄ ነው እስልምና። ግን አንተ ምንም የሚያውቅ 5 ዓመት ህፃን ልጅን ዋሽተሃል። ስለዚህ ኃጢአተኛ ከክርስትና ታርቀዋለህ። ይሄ ነው። የእግዚአብሔርን ስም አልመለስከውም። ሲቀጥል ስጋ መብላት አይፈቀድም፣ ሌላው ግን ይፈቀዳል ብለኸኛል። ስጋ መብላትም አይፈቀድም። ደስትህ እንደው ጥቅስ ባጠቅስም ጥቅስ ጠቅሼ ላስቀምጥልህ። አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድን ነው ያለው? ከማያምኑ ሰዎች አንዱ ቢጠራችሁ ልትሄዱ ብትወዱ ከህልና የተነሳ የሚያቀርበው ሳትመረምሩ ብሉ ነው ያለው። ስለዚህ አንተ ክርስቲያን ነህ፣ ሌላ ጣዖት አምላኪ ቤት ብትሄድ ያገኘውን ስጋ መብላት አለብህ፣ መጠየቅም የለብህም። ለዛ ነው ቀጥሎ ምን አለ? ከህልናችሁ የሚነሳውን ጥርጣሬ ያስወግዳችሁ ማንኛውም ገበያ ላይ የሚሸጠውን ስጋ ሁሉ ብሎ አለ። የገበያ ስጋ እያንዳንዱ የጣዖት አምላኪ እንኳን ቢሆን ትበላለህና ስጋ አልበላም ሌላውን ግን እጠብቃለሁ ላልከው ይሄ ነው። ሲቀጥል ህግ የለም በክርስትናና ህግ ከሌላችሁ በምንድን ነው የምመራው? በህሊና ደግሞ ከሆነ ህሊናና የጊዜያዊ ህጎች ይለያያሉ። ምሳሌ በኢትዮጵያ ወንጀል የምንላቸው ነገሮች አሉ። ምሳሌ የህፃን ልጅ ጋብቻ ምናምን አይደለ እንጸየፋቸዋል። ወይም ደግሞ ይሄ ሴቶችን መጨቆም ምናምን እንደዚህ አሉ አይደለ? ኢትዮጵያ ውስጥ መጥፎ የሚባሉ ግን ወደ ገጠር አካባቢ ብትሄድ ትክክል ነገር ነው። ምሳሌ ዳዊት ሴቶችን ገሏል፣ ወይም ደግሞ ሰዎችን ገሏል። ይሄ ትክክል ነው። በዛን ጊዜ ሰዎች ምንም አላሉትም። አሁን ግን ወንጀል ነው። ስለዚህ እንዴት ነው አንድ የሆነ ወጥ የሆነ ነገር የላችሁም ክርስቲያኖች?
ስለዚህ የመጨረሻ እድል አለ እና ፕሊስ በቻልከው አሳማኝ ነገር አቅርብልኝ። ወላሂ ሰው እዚህ ጋር ራሱ ይታዘብሃል። ከክርስትና እንደውም አራከህ። በጣም ከክርስትና ሰዎች እየራቁ ነው ያሉትና አሳማኝ ነገር ካለ አቅርብልን። እሺ ኢምራን ሀሳብህን ወስጃለሁ እና እንዴት መሰለ ኃጢአት አይተላለፍም ለአምላክ ይጭንብናል ነው ያልከው ከመነሻው እና የተጫነብህ በሁለት ሰዎች መንገድ ነው። ለምሳሌ በሕክምናውን አባትህ የስኳር ታማሚ ቢሆን አንተ ስኳር የመያዝ እድልህ በጣም ሰፊ ነው፣ ጄኔቲካሊ ማለት ነው በዘር። ስለዚህ የማን ጥፋት ነው የሚለውን እዚህ ጋር ማንም በጭቅጭቅ ሊፈታው አይችልም። ኃጢአትም በዛ ምሳሌ ውስጥ ነው የሚገለጠው። ለምሳሌ ሰው ልጅ መቼም ሰው እና ሰው የስጋ ግንኙነት አድርገው አንበሳ ሊወልዱ አይችሉም። ሰው ከሰው ነውና፣ ስለዚህ አዳምና ሔዋን የመነሻ የቅድመ ፍጥረት ውስጥ የነበሩት ሁለቱ ሰዎች በሰሩት ስራ በእኛ ውስጥ ይነግሳል። በቃ ዞሮ ዞሮ አንበሳ አንበሳን ነው ሊወልድ የሚችለው፣ ሰው ልጅ ደግሞ ሰውን ነው። ለምሳሌ ኃጢአት ሀሳብም ነው፣ አብሮ የሚመጣ ነገር ነው። እነሱ ያንን ለመብላት ጎመጁ፣ አሰቡ፣ በቃ የተመኙት ከአምላክ አራቃቸው። በእኛ ውስጥም ይከሰታል። ለምሳሌ እሱ ከገነት ከተባረረ በኋላ ልጁ ኃጢአት ውርስ መሆኑን የምታየው ልጁ ጽድቅን አልፈለገም። ቃየል ምንድን ነው ያደረገው? አቤልን ነው የገደለው በኃጢአት ማለት ነው። ስለዚህ አይወራረስም ለሚለው ሀሳብ እንዲሁም አብዴት አድርጎት ምንድን ነው ሞትን አሳያቸው፣ የስጋ ሞትን በአይናቸው ልጃቸውን የገዛ ወንድሙን በመግደል አሳየ ማለት ነው። ስለዚህ አይዋረስም ማለት አትችልም። ይሄኛው ደግሞ በምድር ህግም እየነገርኩ ነው። በሕክምና አባት የስኳር ታማሚ ቢሆን ጄኔቲካሊ የሚተላለፉ በሽታዎች አሉ ምድር ላይ ያለ ጥፋት ማለት ነው። አንተ ምንም አላጠፋም። ለዚህ ኮንትሪቢዩት ሳታደርግ ከአባትና ከእናት በመወለድ ብቻ እነሱ በደማቸው ውስጥ ስኳር ቢኖር አንተም የስኳር ታማሚ ነህ ማለት ነው። ይሄ ሰውኛ ነው። ኃጢአት ደግሞ ከዛ የባሰው ሻል ያለው አዳምና ሔዋን ያሰቡት በልጃቸው በቃየል ተገልጦ አይተናል ነው። ይሄን ስመልስልን እንግዲህ ያው እንዴት ነው የግድ ማሳመን የለብኝም። መቀበል አለመቀበል ደግሞ ሁኔታዎችን አመዛዝነ ያንተ ድርሻ ነው። ሶስት አምላክ ነው የምታመልኩት ነው ምናምን ላልከው ደግሞ ሶስት አምላክ የሚለው ሀሳብ ብዙ ጊዜ ጭቅጭቅ ፈጥሯል እና ኒቂያ ጉባኤ የሚባል እንትን አለ። ኒቂያ ጉባኤ ከሱ በፊት አስተምሮቱ ነበረ። ሐዋርያት በመልእክታቸው ጽፈውታል። ኒቂያ ጉባኤ እዛ እንዴት ነው የተጻፈውን ኦፊሻሊ ግልጥ አድርጎ አወጡት እንጂ መጽሐፍ ቅዱሱ ላይ ተወያይተውበት በዛ ጊዜ በነበረው ውይይት በዛ ጊዜ በነበረው ውይይት ውስጥ አጸደቁት እንጂ ምንም የተለየ ነገር የነበረ አይደለም ኒቂያ ጉባኤ። ከዛ በኋላ የተፈጠሩት ነገሮች አምላክ እንዴት ስጋ ለበሰ ራሱ ከመጽሐፉ ነው ፍቺው እየተፈታ የመጣው እንጂ ከሌላ የተኮረጀ የተሰረቀ ነገር የለውም። ቀጥታ አምላክ እንዴት ስጋ ለብሶ ወደዚህ ምድር መጣ። ክርስቶስ ኢየሱስ ዲቫይን ፐርሰን የሆነው አካል የአምላክ ዘላለማዊ ቃል ስጋ እንዴት ለበሰ፣ ስለሱም ርዕስ ይዛችሁ ማውራት እንችላለን። ከዛ ደግሞ መንፈስ ቅዱስስ ማን ነው፣ አብስ ማን ነው፣ ወልድስ ማን ነው የሚለው መጽሐፍ ቅዱሳዊ ነው። እኛ ከመሬት አንስተን እያመንን አይደለም። እሱ ነው ዋናው ሀሳብ። ከዛ ውጭ ያነሳው ስለ ዳዊት አንስተሃል እና ዳዊት የገደላቸው በነገራችን ላይ አሕዛብ በዙሪያው በነበሩ አሕዛቦችን ሁሉ አጥፍቷል። ስለ ኢትዮጵያ ሕግ ነው ምናምን ስለ ምድራዊ ሕግ ነው የምታወራው አንተና አምላክ ነው ትእዛዝ የሰጠው ለዳዊት። እያንዳንዱ ለሳኦል ትእዛዝ ሰጥቷል። እስራኤል እንደ አዲስ ከተመሰረተች በኋላ ንጉሥ ካገኘች በኋላ የመጀመሪያ ንጉሥ ሳኦል ገሏቸዋል። አሜሌቅን ገሏል፣ ሞዓብን ገሏል፣ አሞናውያንን ገሏል። ያን ደግሞ ያዘዘው ራሱ እግዚአብሔር ነው። ያዘዘበትም ምክንያት አለው። ምክንያቱም እነሱም እስራኤልን ቅቤ ሊቀቡ አይደለም እየመጡ ያሉት፣ ሊገሉ ሊያጠፏቸው ነው። ምታቸው ተባለ፣ ትእዛዝ ተሰጠው፣ መታቸው ማለት ነው። ኤኒዌይ ኢምራን ላሳመነ ግዴታ አይደለም፣ ግን ደግሞ የነገርኩ ነው። ኃጢአት በውርስ ይመጣል። አምላካችን ደግሞ በመጽሐፍ ቅዱስ ያለ ነው። አብ፣ ወልድ፣ መንፈስ ቅዱስ የተጻፈልንን ነው ተከትለን ያመን ነው። ስለ ምድራዊ ሕግ ስለዚህ ምድር ደግሞ ያወራኸው ነገር ዳዊት ግደል የተባለውን ሁሉ ገሏል። ምክንያት አለው፣ ለሱ ምክንያት አለው። አመሰግናለሁ። ሰዓት አልቋል። አንተ ስለሆን ከጀመርከው ልናገርና ቃል በቃል አውርተን እንለያያለን ማለት ነው። አምላክ ሰዎችን ያስገደለበት ምክንያት አላልከኝ። ሕፃን ልጅ ነው ወገኔ። ሕፃን ልጅ እንዲሆነው ሰዎችን የሚገድለው እርጉዝ ሴቶች እንዴት ነው ሰውን የሚገሉት? እግዚአብሔር ሄደህ እርጉዝም ሆዷን ቀደዳት ሕፃን ልጅ ጋር ድንጋይ ፈጥፍጠ ነው ያለው። አያሳምንም። አምላክ የሰዎችን ዝም ብሎ እየጨፈጨፈ ነው ያለው። እንዴት ነው ይሄ የምታስረዳኝ? አንተ አስረዳኝ። ስለ ወንዶች ስለ ትልቅ ሰዎች ናቸው።
ዳዊት የገደለው ትላልቅ ሰዎችን ቢሆን ችግር የለብኝም ነበር፣ እረዳሃለሁ። ግን እግዚአብሔር ያስጨፈጨፈው ህፃናትን ነው። አንደኛ። ቀጥሎ ስኳር በሽተኛ ብትሆን አባት ስኳር በሽተኛ ቢሆን አንተም ስኳር በሽተኛ ትሆናለህ፣ ይተላለፍብሃል። ስለዚህ ኃጢአትም እንደዛ ነው አልከኝ። ችግሩን መሰለ እኔ ኢምራን ስኳር በሽተኛ በመሆን አልጠየቅም። ከአባቴ ስኳር ቢይዘኝ አልጠየቅም፣ ስኳር በሽተኛ ተብዬ ማለት ነው። ግን በማላውቀው ነገር ኃጢአተኛ ከአባቴ ኃጢአት መጥቶብኝ በኃጢአቱ ልጠየቅ ነው። አየህ፣ አያስኬድም። አሁን አራተኛ ጊዜ ስታቋረጥ አየህ አይደለ? አራተኛ ጊዜ ስታቋረጥ ሚውት አድርግ እስኪ ሳምሶን፣ በጣም ችግር አለብህ፣ ወላሂ ትረብሻለህ። አያስኬድህም። ሲቀጥል በቃ በሽተኛ በመሆናቸው አንተም ስኳር በሽታ በሚባለው በሽታ ሰፈር ታደርጋለህ። ምንም ባልሰራሁት ክርስትና አልመጣም። ምንም ባልሰራሁት ትታመማለህ ስኳር በሽተኛ ስለሆንክ እንጂ ትጠየቃለህ አላልኩም። ግን አልጠየቅም። በቃ ሚውት አድርጓ። ግን ኃጢአቱን ያስጠይቀኛል።